ምኒልክ ዛሬም ንጉስ ነው። አፄ ምኒልክ ኃይለ መለኮት ነሐሴ 12 ቀን 1836 ዓመተ ምህረት በአማራ ምድር በሸዋ ክፍለ ሀገር ቅዳሜ ዕለት በጠባሴ ክፍለ ከተማ አንጎለላ ቀበሌ ልዩ ስሙ እንቁላል ኮሶ አካባቢ ተወለዱ። ከአባታቸው ከንጉስ ኃይለ መለኮትና ከእናታቸው ከወይዘሮ እጅጋየሁ ለማ ጋር በአንጎለላ፣ በአንኮበር፣ በደብረ ብርሃን የተዘዋወሩ ቆይተው በኋላም የሕፃንነት ጊዜያቸውን በጎንደር በደብረ ታቦር ከአፄ ቴዎድሮስ ጋር 12 ዓመታቸውን አሳልፈዋል። በ1857 ዓመተ ምህረት ከመቅደላ አምልጠው ወደ ትውልድ ስፍራቸው ሸዋ ተመለሱ። የምኒልክን ወደ ሸዋ መመለስ ሰምቶ አቶ በዛብህ ከምኒልክ ጋር ጦርነት ገጥሞ በምኒልክ ጦር ተሸንፎ በዛብህ አምልጦ ወደ አፍቃራ ምሽግ ገባም። አፄ ዮሐንስ በ1881 መጋቢት 2 ቀን በመተማ ውጊያ ካረፉ በኋላ በ1882 ጥቅምት 25 ቀን በእንጦጦ ማርያም ቤተክርስቲያን በአቡነ ማቴዎስ እጅ ተቀብተው ንጉሠ ነገሥት ሆኑ። አፄ ምኒልክ በሕዝቡ ዘንድ እጅግ ተወዳጅና የሥራ ሰው ስለነበሩ እምዬ እያሉ ይጠሯቸውም ነበርም። ለኢትዮጵያ አንድነት ከፍተኛ አስተዋጽኦ ከማድረጋቸውም በላይ በአውሮፓ የነበሩ የስልጣኔ ሥራዎችን ወደ ኢትዮጵያ እንዲገቡ ከማድረግ ባለፈም በግንባር ቀደምትነት ለማበረታታት ተጠቅመው ለማህበረሰቡ ያሳዩም ነበርም። ለምሳሌ የመጀመሪያው አውቶሞቢል መኪና በማስገባትና በመንዳት፣ የእህል ወፍጮ እህል በማስፈጨት፣ ስልክ፣ ብስክሌት፣ ሆቴል፣ ኤሌክትሪክ፣ ባቡር፣ ዘመናዊ ትምህርት፣ ዘመናዊ መንገድ፣ ካርታ፣ እነዚህን የመሳሰሉትን ከአውሮፓ ሀገራት በማስመጣት ለሀገራችን ዘመናዊነትን አበርክተዋል። ከዚህም ባለፈ ሰው ሁሉ እኩል ነውና ማንም ሰው ሰውን ባሪያ እንዳይል በማለት የባሪያ ነፃነትን ያወጁ ታላቅ መሪ ናቸው። አፄ ምኒልክ ከሁሉ በላይ በዓለም አቀፍ ደረጃ እንዲታወቁና እንዲከበሩ ካደረጋቸው ታላላቅ ሥራዎች አንዱና ዋነኛው የአድዋ ድል ነው። ፋሺስት ኢጣሊያ ኢትዮጵያን ለመውረር በመጣበት ጊዜ አሳፍረው ድል አድርገው የመለሱት ንጉሥ ምኒልክ መላው ኢትዮጵያን ሕዝብ አስተባብረው ድል በማድረጋቸው ለመላው አፍሪካና ጥቁር ሕዝብ እንደ ነጻነት አባት በመሆን ለፓን አፍሪካኒዝም መመስረት እንደ መሰረት ሆነው እስካሁን እየተከበሩና እየታወሱም ይገኛሉ። ምኒልክ ዛሬም ንጉሥ ነው። ጦቢያው ላይ ቅርታ ቅደም፣ ቀድመህ እንዳትተው ድገም፣ ደግሞ ቢያስቀይምህ ሰልስ፣ የአባትህን አደራ መልስ። ያኔ በላይ ይዘልቃል፣ ያን ጊዜም ቴዎድሮስ ይደክማል፣ ያን ጊዜም አሉላ ራስ ነው። ምኒልክ ዛሬም ንጉሥ ነው።